ከቀናት በፊት የመምህሩ ህይወት ማለፍ ሲሰማ ይህ ነው የማይባል ሐዘን በሁሉም ላይ ሰፍኖ ነበር። ቀናቶች ይለፉ እንጂ ሰው ሐዘኑን መሸከም እስኪከብደውና ማመን እስኪያቅተው ድረስ አሳምሞታል። ዛሬ ታዲያ አስክሬን ከውጭ የሚገባበትና የሚቀበሩበት ጊዜ ነበር። ምን አይነት መልእክቶች ተላለፉ? ይህ መምህርስ ሁሉም ሰው እስኪስማማባቸው ድረስ እንዲወደዱ ያደረጋቸው ምክንያት ምንድነው የሚለውን እናጋራችኋለን። በሌላ በኩል በጋሞ ዞን በተፈጠረው አደጋ የሟቾች ቁጥር የሚያስደነግጥ በሆነ መልኩ እየጨመረ ነው። ዝርዝር መረጃውን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሰላም እንደምን አላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘን የምንቀርብበት ቻናላችን ነው። አዘጋጅቼ የማቀርብላችሁ ሮማን ጌቴ ነኝ። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ አብራችሁን እንድትሆኑ እንጠይቃለን። ወደ ዝግጅቱ እንለፍ። እንደ ምስኪን ኖሮ እንደ ንጉስ ተሸኘ ይለናል ዘላለም ጸጋዬ። በታሪክ ተደርጎ በማይታወቅ መልኩ እነሆ ነጭ በነጭ ተለብሶላት የተሸኘች ነፍስ መስቀል አደባባይ በእንባ ጎርፍ ታጠበ። ብፁዓን ሊቃነ ጳጳሳት፣ ቆሞሳት፣ መነኮሳት፣ ካህናት፣ መዘምራን፣ ምዕመናንና ነዳያን ሁሉ እያነቡ ሸኙት። መምህር ዘላለም ዝቅታን ሳያውቃት ከፍ እንዳለ ኑሮ በክብር ወደ አምላኩና ወደ አምላካችን ተሸኘ። ብቻውን አንድ ደብር፣ ብቻውን አንድ ገዳም፣ ብቻውን አንድ ቤተ መጻሕፍት ነበረ። እዩኝ ያላለ ትሁት፣ ስሙኝ ያላለ ምስጉን፣ ቃላት እንደ ታናሽ ወንድሙ የታዘዙለት፣ የቀደሙ አባቶች አንደበት የተላበሰ፣ የማናችንም ዕዳ የሌለበት፣ እንደምንወደው ሳንነግረው ሄደ። ለሱ ያለንን አክብሮት ሳንገልጽለት፣ የማዕረግ ስም ሳይወጣለት መምህር ወይም ዲያቆን ዘላለም እንደተባለ አረፈ። እሱ ማስተማር ሲጀምር እንኳን ሰው የዛፍ ቅጠሎች ማንሾካሾክ ያቆሙ ነበር። ደግነትን ያልጀመረ፣ ትህትናን ያላስመሰለ፣ ቅንነትን ያልሞከረ የለም። ጀምረው የጨረሱ ግን ጥቂቶች ናቸው። እነዚህን ሁሉ ግን መምህር ዘላለም አጣምሮ ኖረ። እንዴት ቻለው? እንዴትስ አወቀበት? እንዴትስ ዲያብሎስን ድል ነሳው? እንዴትስ ከገንዘብ ፍቅር፣ ከጭብጨባ ብዛት፣ ከሚዲያና ጋጋታ ተደብቆ ኖረ? አብሮን እያለ የማናየው ጻድቅ በመካከላችን እየተመላለሰ የተሰወረብን ባህታዊ፣ የቤተ ክርስቲያን የልቧ ማረፊያ ያረፈ መምህር፣ ስሙ በክፉ የማይነሳ ይህን ተናገረ በሚል የልዩነት ርዕስ ሆኖ የማያውቅ ሙሉ ሰው፣ እግዚአብሔርን የሚፈራ ለምዕመናን አንድነትና ለነፍሳቸው መዳን የሚጨነቅ፣ በከተማ በገጠር በሀገር ቤት በውጭ በእኩል ዝግጅት ለወንጌል ሲተጋ የኖረ አገልጋይ ነበር። እንኳን ሰው የቆመባት አውደ ምህረት የጨበጣት ማይክ አፋውጥታ የምትመሰክርለት የተግባር ሰው ነበር። የቆመባት አውደ ምህረት እነ መምህር ዘላለም ወንድሙ ቆመውባት ነበር ተብሎ የሚመሰከርለት የመምህራን ምሳሌዎች እርሱ ነበር። ከ250 በላይ ህፃናትን አሳዳጊ፣ የአገልጋዮችን ህብረት፣ የሰራተኛ ጉባኤያትንና ግቢ ጉባኤያትን መስርቶና አስፋፍቶ ለብዙ ነፍሳት መዳን ምክንያት የሆነ ሐዋርያ ነበር። ይህንን እናገራለሁ። የሰበከውን ኖሮታል፣ የተናገረውን ፈጽሞታል። የማንም ዕዳ የለበትም። አገልግሎቱ የሰመረ ነበር። ሰው ታንጾበታል፣ እግዚአብሔር ከብሮበታል። በቤተ ክርስቲያን ታሪክ ውስጥ ስማቸው በወርቅ ቀለም የሚጻፉ አገልጋዮች አሉ። እነዚህ አገልጋዮች የሐዋርያትን ፈለግ ተከትለው የራሳቸውን ምቾትና መብት ለወንጌል መስፋፋት አሳልፈው የሰጡ ናቸው። መምህር ዘላለም ወንድሙ የዚህ ሕያው ምስክር ነበር። በዚህች ዓለም በዚህም ዘመን የሚሰብኩትን መኖር ቀላል አይደለም። ሞገዱና ወጥመዱ የበዛ ነውና። መምህር ዘላለም ወንድሙ ግን ሃይማኖቱን በርቱዕነት ለረዘሙ ዓመታት የአንደበት ወለምታ እንኳን ሳይኖርበት አስተምሯል። ሕይወቱን ያለ ነቀፋ ኖሯል። ኃያሉን የመምህራን ፈተና ፍቅረ ነዋይን እስከ ፍጻሜው ድል ነስቶታል። የምናዝነው እኛ ስለጎደለብን ነው። የምናለቅሰው አባት መምህርና ወንድም ስላጣን ነው። በአንጻሩ የምንጽናናው ሲያገለግለው ወደ ኖረው አምላክ በክብር ስለሄደ ነው። የአገልግሎትህ በረከት ትድረሰን። የእናታችን ቅድስት ቤተ ክርስቲያንን እንዲሁም መድረኳን አክብሮ አስከብሮ ያለፈ መምህራችን ነበር።
እናት ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያን በዚህ ጊዜ ትልቅ ድምጿን ተከራካሪዋን የብርሃን ምሰሷን አታለች። አምነን የምንቀበለው ነጩ እውነታ ይህን ነው። ጽናቱን ይስጠን። መምህሬ ሆይ የሰማይ መላእክት በዝማሬ በምስጋና ይቀበሉህ። ሥላሴ በእጃቸው ያኑሩህ። ለእናትህ፣ ለቤተሰቦችህ፣ ለአገልጋይ ጓደኞችህ፣ ለመላው ሕዝበ ክርስቲያን መጽናናትን ያድልልን። ለቤተ ክርስቲያን ተተኪ አያሳጣን። በል እንግዲህ አንተ የጭብጨባ ብል ያልበላህ፣ የውዳሴ ነቀዝ ያላበላሸህ ድንቅ አገልጋይ፣ የአውደ ምሕረታችን ኮከብ፣ ዘይትህ ከማሰሮ ሳይጎድል እንደበራ ይኖር የሸለቆ ሐዋርያ ዘላለም ሆይ ወደ ዘላለም ቤትህ በሰላም ግባልን ሲል የነበረው የሕይወት መንገዳቸውን አስቀምጦታል። ዛሬ ታዲያ በቀብሩና በሽኝቱ ፕሮግራም ላይ ከጳጳሳት ጀምሮ በርካታ የሃይማኖት አባቶች እንዲሁም ምዕመናን ነጭ ለብሰው የተገኙበት ጊዜ ነበር። በዛ ጊዜ ላይ ታዲያ ብፁዕ ወቅዱስ አቡነ ማትያስ እንዲህ ሲሉ መልእክታቸውን ልከው ነበር። የመልካም ሰዎች መጉደል ለቤተ ክርስቲያን ነገ ያሳስባል ይላሉ። በሀገር ውስጥና በባህር ማዶ በነበረው የወንጌል አገልግሎቱ የሚታወቀው የወጣት መምህር ዘላለም ወንድሙ ወይም ወልደ ሰማዕት የቀብር ስነ ስርዓት በታላቁ ቅድስት ሥላሴ ካቴድራል በከፍተኛ ሐዘን እየተከናወነ ነበር። ከመስቀል አደባባይ የጀመረውና በሺዎች የሚቆጠሩ ምዕመናን የታደሙበት ይህው የሽኝት መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪዎችና ከፍተኛ የሃይማኖት አባቶች ታጅቦ የተካሄደ ነው። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በመምህሩ ድንገተኛ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። በብፁዕ አቡነ ማትያስ አማካኝነት ለታዳሚው በንባብ በተሰማው የቅዱስነታቸው መልእክት ላይ የሚከተሉትን ዋና ዋና ነጥብም አንስተው ነበር። መምህር ዘላለም በመንፈሳዊ ህይወቱና በትጋቱ ለቤተ ክርስቲያን ትልቅ ተስፋ የነበረው ወንጌልን ለማድረስ በገጠርም በከተማም የደከመ አባት መሆኑ ተገልጿል። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን የሚለውን ቃለ እግዚአብሔርን በመጥቀስ መጽናናትን አስተላልፈዋል። ቅዱስነታቸው በመልእክታቸው ውስጥ ሃይማኖትን ወይም ማንነትን መሰረት በማድረግ በቤተ ክርስቲያን አገልጋዮችና ምዕመናን ላይ የሚደርሰው ጥቃት ልባቸውን በትካዜ ውስጥ እንደከተተው ሳይጠቅሱ አላለፉም። መምህር ዘላለም ወንድሙ በሰሜን አሜሪካ ለአገልግሎት በሄደበት ወቅት ባጋጠመው ሕመም ከዚህ ዓለም በስጋ መለየቱ ከፍተኛ ድንጋጤ የፈጠረ ቢሆንም ያለ ዋጋ የተቀበለውን የእግዚአብሔር ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷል ሲሉ ቅዱስ ፓትርያርኩ ምስክርነታቸውን ሰጥተዋል። በመጨረሻም ሁሉን የሚችል አምላክ ለቤተሰቦቹና ለወዳጆቹ መጽናናትን እንዲሰጥ ለቤተ ክርስቲያንም ተተኪ አገልጋዮችን እንዲያዘጋጅ አባታዊ ጸሎታቸውን አድርገዋል። ለአገልጋዩ ወልደ ሰማዕት ነፍስ እረፍተ መንግስተ ሰማያትን እንመኛለን ሲሉ ብፁዕነታቸው መልእክታቸውን እንዲያስተላልፈዋል። በሌላ በኩል በጋሞ ዞን በደረሰው አደጋ የሟቾች ቁጥር 64 መድረሱ ይፋ ሆኗል። በተጨማሪም 64 ሰዎች ደግሞ አሁንም ያልተገኙ መሆኑ ነው የተገለጸው። በማህበራዊ ሚዲያዎች የሚለቀቁ የተጋነኑ ቁጥሮች ትክክል አይደሉም ሲሉ ህዝቡ ይፋዊ መረጃዎችን ብቻ እንዲከታተል እናሳስባለን ሲሉ የገለጹት ኢንስፔክተር አብርሃም ቡሄ አርባ ምንጭ መጋቢት 3 ቀን 2018 ዓ.ም በጋሞ ዞን በተከሰተው ድንገተኛ የመሬት መንሸራተት እና የጎርፍ አደጋ ሳቢያ የደረሰው የሰው ህይወት መጥፋት እጅግ እየጨመረ መምጣቱን የዞኑ ፖሊስ መምሪያ አስታውቋል። እስካሁን ባለው መረጃ መሰረት የአደጋው ሰለባ የሆኑ 64 ሰዎች አስክሬን መገኘቱን ይፋ ሆነው የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ለጋዜጠኞች እንደገለጹት ከሆነ በአካባቢው በአጠቃላይ የ128 ሰዎች ደብዛ ጠፍቶ የነበረ ሲሆን የምርመራና የፍለጋ ሂደቱ የሚከተለውን ነጥቦች አሳይቷል። ቀደም ሲል 52 የነበረው የሟቾች ቁጥር ተጨማሪ አስክሬኖች በመገኘታቸው ምክንያት አሁን ላይ 64 ደርሷል። አደጋው በ3 ወረዳዎች ላይ የተከሰተ ቢሆንም
ጋጫባባ የተባለው ወረዳ ከፍተኛውን ሰብአዊ ቀውስ አስተናግዷል ሲሉም ገልጸዋል። ከሟቾቹ ውስጥ 59ኙ የዚህ ወረዳ ነዋሪዎችም ናቸው ነው የተባለው። ቀሪዎቹ 5 አስክሬኖች በቦንኬና በከምባ ዙሪያ ወረዳዎች መገኘታቸው ተረጋግጧል። ፖሊስ እንደገለጸው አደጋው ከተከሰተ ቀናት በመቆጠራቸውና የጉዳቱ መጠን ከፍተኛ በመሆኑ ቀሪዎቹን የጠፉ ሰዎችን በህይወት የማግኘት እድል እጅግ አነስተኛ መሆኑን ነው የተናገሩት። በዚህ ምክንያት በቀጣይ የሚከናወነው ተግባርም ቀሪ የጠፉ ሰዎችን አስክሬን ፍለጋ ላይ ማተኮር፣ አስክሬናቸው የተገኘ ወገኖችን በክብር ማሳረፍ፣ የተዛባ መረጃ የሚያሰራጩ የማህበራዊ ሚዲያ አካላትን መቆጣጠር ላይ እንደሚሆንም ተመላክቷል። ለሟች ነፍሶች የነፍስ ረፍትን፣ ለቤተሰብና በሞታቸው ላዘኑ ሁሉ ደግሞ መጽናናትን እንመኛለን። ለዛሬ ይዘንላችሁ የቀረብነው ይህ ነበር። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በሌላ መረጃ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።